የባለፈው ሳምንት መጨረሻ ቀዳሚው መረጃ የነበረው የሳውዲ ፓኪስታን ተርኪ ግንኙነት አጠያያቂነቱ ቀጥሏል። የነገሩ መከወን ለማን ጥቅም ይሰጣል? የትኞቹ ሀገራት ይቀላቀላሉ? ማንስ ይጎዳል? የሚለው የበርካቶች መነጋገሪያ ሆኗል። ስምምነቱ ማንን ይጠቅማል ሲባል በዋናነት ተፈራራሚዎቹ ሀገራት ኤስፒቲዎቹን የሚጠቅሙ ስለመሆኑ አያከራክርም። የዚህ አይነቱ ስምምነት ለመተግበሩና ተሻጋሪ ለመሆኑ የተስማሚዎቹ ሀገራት ሁኔታ ይወስነዋል። የሀገራቱ የቀደመ ዲፕሎማሲያዊ ትስስር፣ የዘር ግንድ፣ ሃይማኖትና ሌሎች የሚያቀራርቧቸው ጉዳዮች ለሀገራቱ ስምምነት መጽናት ወይንም መፍረስ ምክንያት ይሆናሉ። የአንዳንዶቹ መሰል ስምምነት ማድረግ ወደ ኋላ ሄዶ የሚመዘዝ የሀገረ መንግስት ምስረታን ጭምር የሚመለከት ሲሆን ወቅታዊ ጥቅምም ለአንዳንዶቹ እንደ ስምምነት መነሻ ተደርጎ ይወሰዳል። ፖላንድ ከጀርመን ጋር፣ ኖርዌይ ከፈረንሳይ ጋር፣ የአውሮፓ ህብረት ከተለያዩ ሀገራት ጋር የጋራ መከላከያና የደህንነት ሥራ መስራትን የተመለከቱ ስምምነቶችን ተፈራርመዋል። ከዚህ ቀደም በሚገርም ሁኔታ ደግሞ የአውሮፓ ህብረት ከሀገሪቱ ውጪ በመሄድ ከሀገራት ጋር በመከላከያ ዘርፍ በጋራ ለመስራት ተስማምቷል። ህብረቱ ከጋና፣ ከህንድ፣ ከአውስትራሊያ፣ ከአይስላንድና ከሌሎች ሀገራት ጋር የደህንነት ስራዎችን ለመስራት ፍርርሞችን አድርጓል። እነዚህ በርከት ያሉ ስምምነቶች ቢኖሩም ሰሞኑን የተከናወነው የሳውዲ ፓኪስታን ተርኪ የኤስፒቲ ስምምነት በከፍተኛ ሁኔታ መነጋገሪያ ሆኗል። የዚህ ስምምነት ቆይታ የአመሰራረቱን ሁኔታ በመመልከት ምን ሊሆን ይችላል የሚለውን ማስቀመጥ ቀላል ይሆናል። የኤስፒቲ ሀገራት ግንኙነታቸው በርካታ ምዕተ ዓመታትን ያስቆጠረ ነው። የሳውዲና ፓኪስታን ግንኙነት ሲመዘዝ ውሉ ወደ ኋላ ከ1400 ዓመታት በፊት የሚጓዝ ሲሆን ይህ ግንኙነት በዘመናት ቆይታ የደበዘዘ ሳይሆን ይበልጥ እየፈካ የመጣ መሆኑን በርካታ ማሳያዎችን ማንሳት ይቻላል። የቱርኪና ሳውዲ ግንኙነትን በተመሳሳይ ረጅም ዘመናትን ያስቆጠረ ነው። የሁለቱ ሀገራትን ግንኙነት ደግሞ ለየት የሚያደርገው የኦቶማን ዘመኖቹ ቱርኮች ሳውዲን የመምራትና ከውጭ ወረራ የመጠበቅ ኃላፊነት ወስደው ጭምር ይሰሩ የነበረ በመሆኑ ከሌላው የተለየ ያደርገዋል። ይህ ግንኙነታቸው ከመካው ቅዱስ መስጂድ የተወሰነ ክፍሉን ወስደው የማስተዳደር ኃላፊነት ጭምር እንዲያገኙ አድርጓቸዋል። ከዚህ ውጪ ሀገራቱ የአንድ ሃይማኖት ተከታይ መሆናቸው የስምምነት አድማሳቸውን አስፍቶና አጠናክረው ለመሄድ ያስችላቸዋል የሚል ተስፋ ተጥሎበታል። በዚህ ስምምነት ውስጥ በቀጣይ ማን ምን ቦታ ይኖረዋል የሚለው ሲለካ ኢራን ቀዳሚ ሆና ትቀመጣለች። ኢራን ስምምነቱን አስመልክታ ይፋዊ መግለጫ ባትሰጥም በተለያዩ ባለስልጣኖቿ የማህበራዊ ገጾች ላይ የተለቀቁት መልእክቶች ነገሩ በቀጥታ የሚመለከታት አስመስሏቸዋል። የውጭ ጉዳይ ሚኒስትር አባስ አራግቺ ከስምምነቱ በኋላ ባሰፈሩት የኤክስ ሚዲያቸው መልእክት ትብብሮች የውጭ ተጽዕኖ ፈጣሪዎችንና የተንኮለኞችን ችግር ይፈታል ሲሉ አስፍረዋል። ወንድማማችነትን በማጽናት በራሳችን አቅም ላይ ብቻ መጽናት ያስፈልገናል ያሉት አባስ አራግቺ ስምምነቱን በግልጽ ሳይጠቅሱ የኤስፒቲ አብሮነት እንደሚጠቅማቸው ጥቆማ ሰጥተዋል። ነገሩን ስንመለከተው ግን ከኢራን ይልቅ አሜሪካ ተጠቃሚ የምትሆን ይመስላል። በተለይ አሁን ላይ ያለው የዋሽንግተን ቴህራን ውጥረት የሚቀጥል ከሆነ በመካከለኛው ምስራቅ ያለው የሁለትዮሽ ግጭት ኤዥያንና አውሮፓን በመሻገር የተሳታፊ ሀገራትን ቁጥር የሚያበራክተው ይሆናል። በዚህም ተስማሚዎቹ ወደ ትግበራ የሚገቡ ከሆነ በቀጠናው ያለው የአሜሪካ ጥቅም በተባባሪዎቹ ሊጠበቅ እንደሚችል ሁኔታዎቹ ፍንጭ ይሰጣሉ። በሌላ በኩል ከኢራን ወደ ሳውዲ ጥቃት ቢመጣ ዋሽንግተን ያጸፋ ወጪ ሳታወጣ የሚበቀልላት ልታገኝ ትችላለች። ይህኔ አባስ አራግቺ ወንድማማችነት ብለው የጠሩት አብሮነትም አደጋ ላይ ሊወድቅ ይችላል። ይሁንና ከተፈራራሚዎቹ አንዷ የሆነችው አንካራ የሶስትዮሽ ስምምነቱ የየትኛውንም ሀገር ሉዓላዊነትና ክብር የሚነካ አለመሆኑን ገልጸዋል። የውጭ ጉዳይ ሚኒስትሩ ሐካም ፊዳን ኢራን የዚህ ስምምነት ኢላማ አለመሆኗን የገለጹ ሲሆን ይህ ስምምነት ሀገራቱ ከሌሎች ሉዓላዊ ሀገራት ጋር ከዚህ ቀደም የፈረሟቸውን የደህንነት ትብብሮች የሚያፈርሱ አይደሉም በማለት ገልጸዋል። ሳውዲ አረቢያ፣ ፓኪስታንና ተርኪ
በየግላቸው የውጭ ግንኙነታቸው በሚፈቅድላቸው ልክ ከተለያዩ ሀገራት ጋር የተስማሙ ሲሆን እነዚህ የቀደሙ ስምምነቶች እንደሚቀጥሉም ይጠበቃል። የቀጠናው ሀገራት ደግሞ ይህንን የሶስትዮሽ ስምምነት በበጎ ያልተመለከቱት ሲሆን አርካሽ አስተያየቶችንም እየሰነዘሩ ይገኛሉ። በቀጠናው የተለያዩ ሀገራት ያሉ የዩኒቨርሲቲ ምሁራን ሳውዲ አረቢያ ደህንነት ፍለጋ ከቀጠናው ውጪ መባዘኗ ትክክል አይደለም የሚል ሐሳብ እየሰነዘሩ ነው። ይሁንና ለሳውዲ አረቢያ ከዚህ የተሻለ አማራጭና ጉልበት በቀጠናው ማግኘት የሚቻል አይሆንም። በሌላ በኩል በዘርፉ የተሻሉ የሚባሉት ኢራንና አቡዳቢ ከሳውዲ አረቢያ ጋር ያላቸው የሻከረ ግንኙነት ለዚህ መሰል ትብብር የሚያግዝ አይደለም። የኢስላማባድ ጉልበት፣ የአንካራ ጥንካሬ በመካከለኛው ምስራቅ ከአንድ ሀገር የሚገኝ ባለመሆኑ ሳውዲ አረቢያ ያደረገችው የትብብር ማዕቀፍ ትክክል ነው የሚሉም አልጠፉም። ልክ አለመሆኑን የሚገልጹት አካላት ደግሞ ሳውዲ አረቢያ አሜሪካንን ተጠግታ ምን አገኘች፣ ምን ከሰረች የሚለውን መመርመር እንደሚገባ ይገልጻሉ። ሳውዲ አረቢያ ከቀጠናው ውጪ በመሄድ ለከለላ ያመጣቻት አሜሪካ ከምንም ያላስጣለቻት መሆኑን በመናገር አሁንም ኤዥያና አውሮፓ መሻገሯ ስህተት መሆኑን ይሞግታሉ። የኃይል ምስረታው ከዚህ በኋላ ሀገራትን ሊያሳትፍና በአባልነት ሊቀበል የሚችልበት ዕድል ያለ ሲሆን ማን በምን መስፈርት ይቀላቀላል የሚለው ተጠባቂ ሆኗል። በሳውዲ አረቢያ በኩል ግብጽ ወደዚህ የትብብር ማዕቀፍ እንድትገባ የሚፈለግ ሲሆን ነገሩ ግን ለካይሮ ከባድና ውስብስብ ሊሆንባት እንደሚችል ይጠበቃል። በቻታም ሃውስ የምርምር ማዕከል የገልፍና የሰሜን አፍሪካ ሀገራትን ጉዳዮች የሚተነትኑት ሳናም ቪኪል እንደሚሉት ካይሮ በዚህ ማዕቀፍ ውስጥ ለመካተት የሚቸግራት አጓጉል ምክንያቶች አሉባት። የስምምነት ውጤቱ ሰፊ ከመሆኑና ቀይ ባህርን በቀጥታ የሚነካ በመሆኑ የተደራሽ አካባቢዎች ጠንካራ መንግስታት በጽኑ ይፈለጋሉ። ኢትዮጵያ የውስጥ ጉዳዮቿን በቀላሉ የምትፈታ ከሆነ ከዚህ አዲስ ማዕቀፍ ውስጥ ተጠይቃ የመሳተፍ ዕድሏ ሰፊ ይሆናል። በዚህ ላይ መሳተፍ ደግሞ ዓለም አቀፍ አጀንዳ ላደረገችው የቀይ ባህር ባለቤትነት ጉዳይ ጠቃሚ እርምጃ ለመራመድ የሚያግዛት ይሆናል። በሌላ በኩል የሶስቱ ሀገራት የትብብር ስምምነት የዋሽንግተንን የውጭ ጉዳይ ፖሊሲ በተወሰነ ደረጃ ቅርጽ ሊያስቀይረው እንደሚችል ይገመታል። በለንደን የኪንግስ ኮሌጅ የጦርነት ጉዳዮች አጥኚና ተንታኝ የሆኑት ናዋፍ ኦበይድ እንደሚሉት ሳውዲ አረቢያ ለዓመታት ከአሜሪካ ጋር ስትራቴጂክ አጋር በሚል ስምምነት ቢኖራትም የሳውዲ ስትራቴጂክ ጉዳዮች ሲነኩ ያገኘችው ጥቅም ወይንም ከለላ አለመኖሩን ይናገራሉ። በእርግጥ ሪያድ ከዋሽንግተን ጋር በነበራት ጠንካራ ወዳጅነት የተነሳ የውጭ ጠላት ሳያሳስባት ለበርካታ ዓመታት ኖራለች። ከዚህ ባለፈ ውስጣዊ የኢኮኖሚ ሪፎርም ለማድረግም የጠቀማት ይኸው የቆየ ወዳጅነት መሆኑ ቢጠቀስም አሁን ላይ እየታየ ካለው አደገኛ ምልክት አንጻር ሪያድ ተጨማሪ ወይንም አዲስ ስምምነት ያስፈልጋታል። ለዚህም ነው ኩነቱ መተግበሩ በቂ ማሳያ ስለመሆኑ የሚገለጸው። ይህ ጥምረት አሜሪካንን ከአካባቢው እንደማያርቃት በሰፊው ይነገራል። ያላት ቴክኖሎጂ፣ የስለላ አቅሟ፣ የተመሰረተው የገበያ ትስስር፣ ወታደራዊ አቅሟና ሌሎችም ከአካባቢው የማያርቃት ቢሆንም ተሳትፏን ሊቀንሰው እንደሚችል ግን ይገመታል። ይህ አዲስ ጥምረት እንደየዘርፉ ዕድልም ኪሳራም ሆኖ የሚዘልቅ ሲሆን ራስን ለመጣው መልካም ዕድል ማዘጋጀት የመንግስታት ኃላፊነት ይሆናል። ቻታም ሃውስ ሪሰርች ማዕከል፣ አልጀዚራና ሳውዲ ጋዜት የዘገባው ምንጮች ናቸው።